እንዴት ተነካው ነው የሚሳሳተኝ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም እህት ወንድሞቼ እንዲሁም የሌላ እምነት ተከታይ ወገኖቼ ሰላም ጤና ይስጥልኝ። ክቡራንና ክቡራት የተወደዳችሁ የኔ ውድ ቤተሰቦች ላይክ እና ሼር ሰብስክራይብ እያደረጋችሁ ለምትሰጡኝ አስተያየት ጀዛኩሙላህ ኸይር አመሰግናለሁኝ። አሁንም ያው እገዛችሁ አይለየኝ እላችኋለሁኝ የኔ ውድ ቤተሰቦች ማለት ነው። ኢንሻአላህ እስኪ ተፍሲር እንሞክር። ሱረቱል ሁጁራት ያው ሰዎችን ወሬ መፈላፈል ሰዎችን ማዳመጥን ያኔ እየተደበቁ መጥቶ የወረደ ነውና እስኪ እንሞክር። ቢስሚላሂር ረህማኒር ረሂም እጅግ በጣም አዛኝ ሩህሩህ በሆነው በአምላካችን አላህ ሱብሓነሁ ወተዓላ ስም ቅራአቴን እጀምራለሁኝ። ያ አዩሀለዚነ አመኑ እናንተ ያመናችሁ ሙእሚናቶች ሆይ ላ ተቀድሙ አታስቀድሙ በይነ የዲላሂ ከአላህ በፊት ወረሱሊሂ ከመልእክተኛው በፊት አታስቀድሙ። ወተቁላህ አላህን ፍሩ። ኢነላህ አላህ ሱብሓነሁ ወተዓላ እኮ ሰሚዑን ሰሚ ነው፣ ዓሊሙን አዋቂ ነው። ያ አዩሀለዚነ አመኑ እናንተ ያመናችሁ ሙእሚናቶች ሆይ ወላ ተርፈዑ አፎን ያ አዩሀለዚነ አመኑ እናንተ ያመናችሁ ሙእሚናቶች ሆይ ላ ተርፈዑ ከፍ አታድርጉ አስዋተኩም ድምጻችሁን በምትናገሩ ጊዜ ከፍ አታድርጉ። ፈውቀ በላይ ማለት ነው። ሰውቲ ንግግር ማለት ነው፣ ድምጽ ማለት ነው። አነብይ ከነብያችን በላይ እንደው ጩኻችሁ አትናገሩ ተባለ። ወላ ተጅሃሩ አትጩሁ ለሁ ለሱ ለማ ለነብያችን ሰለላሁ ዐለይሂ ወሰለም አትጩሁ ቢልቀውሊ በንግግር ማለት ነው። ከጀህሪ ልክ እንደምትጮሁት ማለት ነው። ከጀህሪ ልክ እንደምትጮሁት ባዕዱኩም ከፊላችሁ ሊባዕድን ለከፊሉ ያ ማለት አሁን ለምሳሌ አንድ ላይ ቁጭ ብለን ስንነጋገር እንደዚህ ነው ብለን እንጫጫዋለን እና ለነብያችን ሰለላሁ ዐለይሂ ወሰለም እንደዛ አትጫጫሁ ነው ተባለና አንተህበጣ ይበላሻል ማለት ነው። አዕማለኩም ስራችሁን አንተህበጣ ታበላሹ አዕማለኩም ስራችሁን ወአንቱም እናንተ ደግሞ ላተሽዑሩ አታውቁምና ያኔ እነሱ ትክክል ነው ብለው ነው የሚጮሁት፣ ግን እዚህ ላይ ነብያችን ላይ ከፍ አድርገው ድምጻቸውን በተናገሩ ቁጥር ስራቸው እየተበላሸ ነው ማለት ነውና ድምጻችሁን ከፍ አድርጋችሁ አትናገሩ ነው። ወላሁ አዕለም። ኢነለዚነ እነዛ የቁዱነ ዝቅ የሚያደርጉ አስዋተሁም ድምጻቸውን እንደ ረሱሊላህ አላህ መልእክተኛ ዘንድ ነብያችን ሲናገሩ ድምጻቸውን ቀስ አድርገው ለስለስ አድርገው የሚናገሩት ኡላኢከ እነዛ الذين እነሱ امتحن الله አላህ ፈተናቸው ቁሉበሁም ልባቸውን ሊተቅዋ በተቅዋ አላህ ልባቸውን ፈተናቸው። ያኔ ተቅዋ አላህን በመፍራት ራሱን በመፍራት ልባቸውን ፈተናቸው ነው። ለሁም ለነዚህ ሰዎች ደግሞ አለላቸው መግፊራቱን መሐርታ ወአጅሩን ሚንዳ ዐዚሙን ትልቅ የሆነ ሚንዳ አለላቸው። ኢነለዚነ እነዛ ዩናዱነከ የሚጠሩህ ሚን ወራኢ ከበስተጀርባ አልሑጅራቲ ከመጋረጃ ወይም ከካቡ ጀርባ ከቤታቸው ሆነው ማለት ነው። አክሰሩሁም አብዛኛዎቹ ላ ያቂሉና አያስተነትኑም ማለት ነው። ያ ማለት ያ ሙሐመድ እያሉ ይጠሩ ነበርና እንደዛ እነዛ ከኋላ ውጭ ሆነው ነቢያችን እስከሚወጡ ድረስ አይጠብቁም። ያ ሙሐመድ እያሉ በጣም ይጠሩ ነበር እና እነሱ ላ ያቂሉና አያውቁም ማለት ነው። አክሰሩሁም አብዛኛዎቹ ማለት ነው ላ ያቂሉና አያውቁም። በቃ ቀረጽ ላይ ነው። ወለው እንደውኮ አነሁም እነሱ ሶበሩ ቢታገሱ ኖሮ ሐታ እስከ ተኽሩጀ ነብያችን ከቤታቸው እስከሚወጡ ድረስ ኢለይሂም ወደ እነሱ ለካነ ለነዚህ ሰዎች ይሆንላቸው ነበር ኸይረን በላጭ ማለት ነው። ለሁም ለነሱ ማለት ነው። ያኔ ያ ሙሐመድ እያሉ እየጮሁ ዝም ብሎ ከሚጣሩ ይልቁንስ ቢታገሱ ኖሮ ነብያችን ሰለላሁ ዐለይሂ ወሰለም ከቤታቸው እስከሚወጡ ድረስ ለነሱ በጣም በላጭ ነበረ ነው። በላጭ ነው። ወላሁ አላህ ደግሞ ገፉሩን መሐሪ ነው፣ ረሂሙን አዛኝ ነው ደግሞ። ያ አዩሀለዚነ አመኑ እናንተ ያመናችሁ ሙእሚናቶች ሆይ ኢንጃአኩም በመጣላችሁ ጊዜ ፋሲቁን ነገረኛ
ቢነበኢን ፋሲቁን ነገረኛ ቢነበኢን በወሬ ማለት ነው። ፈተበየኑ አረጋግጡ። አብዛኛዎቻችን እኮ አናረጋግጥም እውነት ለመናገር። የአዩሃ አለዚነ አመኑ እናንተ ያመናችሁ ሆይ ኢንጃአኩም በመጣችሁ ጊዜ ፋሲቁን ነገረኛ ቢነበኢን በወሬ ፈተበየኑ አረጋግጡ። አንቱሲቡ እንዲያነኩ ቀውመን ሰዎችን ማለት ነው። ቢጀሃላቲን በጥርጥር ማለት ነው። ፈቱስቢሑ ከዛ በዚህ በጥርጥር እነዛን ሰዎች ከነካችሁ በኋላ ፈቱስቢሑ ትሆናላችሁ። አለማ ፈዓልቱም በዛ በሰራችሁት ነገር ላይ አለ ላይ ማ ነገር ፈዓልቱም በሰራችሁት ነገር ላይ ናዲሚን ተጸጻቾች ትሆናላችሁ። ተመልከቱ ማለት ሳናረጋግጥ አሁን ሳናረጋግጥ እገሊት እንዲያለችን ታለን ምንም ማረጋገጥ አንፈልግም። ያው ሂደን እንገጥማለን ማለት ነው። ቢጀሃለቲን በጥርጥር በግምት በጣም የሚገርም የቁርአን ነገር ላይ ወዕለሙ አወቁ አነፊኩም በውስጣቸው እንዲያለ ረሱላላህ ያላህ መልእክተኛ ለው ዩጥዒኩም ያላህ መልእክተኛ እኮ ቢታዘዟችሁ ኑሮ ፊ ከሲሪን በብዙ ነገር ላይ ሚነል አምሪ በጉዳዩ ላይ ለዐኒቱም ትቸገሩ ነበረ። ወላኪነ ነገር ግን አላህ ሱብሓነሁ ወተዓላ ሐበበ ወደዴ ወይም አስወደዴ ኢለይኩሙል ኢማነ ኢለይኩም ወደ እናንተ አልኢማነ እምነትን ወዘየነሁ አስጌጣችሁም ፊ ቁሉቢኩም በልባችሁ ውስጥ ወከረሀ እንዲሁም እንዲጠሉም አደረገ ኢለይኩሙል ኩፍረ ክህደትን ማለት ኢለይኩም እናንተ ዘንዲያ አልኩፍረ ክህደትን እንድትጠሉ አደረገ። በልባችን ውስጥ ውዴታን ኢማን እንዲኖር አደረገ ማለት ነው። አስጌጠልን። ከዛ ወከረ እንድንጠላ ደግሞ አደረገ ኢለይኩም እኛ ዘንዲያ አልኩፍረ ክህደትን ማለት ነው። ወልፉሱቅ ነገረኝነትን ወልዒስያን አመፅን ማለት ነው። ወልፉሱቅ ነገረኝነትንም ነው ግን እምቢተኝነትንም ማለት ነው። ወልፉሱቅ እምቢተኝነትንም ወልዒስያን አመፅንም ማለት ነው። አላህ ሱብሓነሁ ወተዓላ በልባችን ላይ እንድንጠላ አደረገን ማለት ነው። ኡላኢከ እነዛ ሁም እነሱ እኮ አራሽዱን የተመሩ ናቸው። እሺ ፈድለን በላጭ ነው። ሚነላሂ ከአላህ ማለት ነው። ፈድለን በላጭም ነው ቱርፋትም ነው በማለት ያስሄዳል ማለት ነው። ፈድለን በላጭ ነው። ሚነላሂ አላህ ዘንዲያ ወኒዕመህ ያማረ ነው። ወላሁ አላህ ደግሞ ዓሊሙን አዋቂ ነው። ሐኪሙን ጥበበኛ ነው። ወኢን ጣኢፈታኒ ሁለት ቡድኖች ሚነል ሙእሚኒነ ከአማኞች ማለት ነው። ሙስሊምና ሙስሊም የሆኑ ማለት ነው። በአላህ አንድነት በመልእክተኞች የሚያምኑ የሆኑ ማለት ነው። ኢቅተታሉ ከተጋደሉ ፈአስሊሑ አስማሟቸው ከተጣሉ ማለት ነው። ኢቅተታሉ ከተጋደሉ ከተጣሉ ማለት ነው። ፈአስሊሑ አስተካክሏቸው አስታርቋቸው። በይነሁማ በመካከላቸው አስታርቋቸው። ፈኢን በገት እምቢ ካለች ኢህደሁማ አንድኛዋ እምቢ ብላ ድንበር ካለፈች አልታረቅም ብላ ጥቃት ተፈጸመች ማለት ነው። አለል ኡኽራ በሌላኛው ላይ ፈቃቲሉ ተጋደሉ። አለቲ ያቺ ተብጊ እስከምቀር ድረስ ማለት ነው። ተብቂ እስከምቀር ድረስ ሐታ እስከ ተፊአ እስክትቀበል ድረስ ማለት ነው። ኢላ ወዲ ማለት ነው አምሪላህ ወዲ አላህ ትእዛዝ እስከምትመለስ ድረስ ተጋደሏት። ፈኢን ፋአት እሺ ብላ ከተመለሰች ፈአስሊሑ አስማሟቸው በይነሁማ በመካከላቸው ቢልዓድሊ በትክክል ወአቅሲጡ ፍትሃዊም ሆኑ። ኢነላህ አላህ ሱብሓነሁ ወተዓላ እኮ ዩሒቡ ይወዳል አልሙቅሲጢን ፍትሃዊን የሆኑትን ይወዳል። እሺ ኢነማ ብቻ እኮ ናቸው አልሙእሚኑነ አማኞች ኢኽዋቱን ወንድማማቾች። እንዴት ደስ ይላል እኮ ይሄ ነገር። ፈአስሊሑ አስማሟቸው በይነ አኽወይኩም በይነ በመካከላቸው አኽወይኩም በወንድማማቾች መካከል ወተቁላህ አላህን ፍሩ ይላል።
አላሁ አዕለም ሐባይቢ ላይክ ሸር እያደረጋችሁ አበረታቱ። እሺ ኢንሻአላህ ከተመቻችሁ በዚህ መልኩ ቀጣለሁ። ግን እንደዚህ እያደረኩ በምቀራ ሰዓት ላይ ሀጥ ቁርአኑ እየጠፋብኝ እንደዚህ ድንግር ይለኛል ማለት ነው። እንደዚህ ስልኩ ጋራ መሰለኝ አላሁ አዕለም ማለት ነው።